ጤና ይስጥልኝ የወንጌል አማኞች በኢትዮጵያ ያላችሁ ከኢትዮጵያም ውጭ ያላችሁ ኢትዮጵያውያን ኤርትራውያን እንዴት አላችሁ? እንዴት ሰንብታችኋል? የጌታ ጸጋና ሰላም ይብዛላችሁ በማለት ሰላምታዬን እያቀረብኩ ዛሬ በፊታችሁ የቀረብኩት ፓስተር አሴር ወይም ጥላሁን መንግስቱ ነኝ። እንግዲህ እግዚአብሔር በሰጠን ዘመን እግዚአብሔር የሰጠንን ኃላፊነት የሰጠንን ዘመን ላይ ቆመን በሰጠን ዘመን በሰጠን ጊዜ ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ እንዳለፈ እኛም ደግሞ እግዚአብሔር በሰጠን ዘመን በሰጠን ጊዜ የእግዚአብሔርን ሐሳብ አገልግለን እንድናልፍ እግዚአብሔር አባታችን ለሰዎች በረከት እንድንሆን ጥቅም እንድንሆን የመታነጽ ምክንያት እንድንሆን የመዳን ምክንያት እንድንሆን በማለት የምድር ጨው ናችሁ እናንተ የዓለም ብርሃን ናችሁ ብሎ በማንነት ደረጃ ቀይሮን በዚህ ምድር ላይ ለዚህ ትልቅ ተልእኮ የክርስቶስ እንደራሴ ሆነን ወይም ደግሞ አምባሳደር ሆነን ስለ ክርስቶስ ሰዎችን ታረቁ ከእግዚአብሔር ጋር ታረቁ በማለት የምናስታርቅ ትልቅ ተልእኮ ያለን ሰዎች ነንና ስለኛ እግዚአብሔርን አመሰግናለሁ። እኔም እግዚአብሔር በሰጠኝ ዘመን በተለያየ ሁኔታ ውስጥ ብንሆንም በተለያየ ቦታ በተለያየ መረዳት በተለያየ እይታ ብንሆንም እንደ ወንጌል ማህበረተኝነታችን ሁላችንም ለዚህ ታላቅ ተልእኮ የተላክን መልእክተኞች ነን። ለዚህም ደግሞ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ሰበኩ በማለት ይህን ትልቅ ተልእኮ እንድናገለግል ተልከናል። ብዙ ያልዳኑ ሰዎች የወንጌል የክብሩ ወንጌል ብርሃን ያልበራላቸው ሰዎች በውጭ ያሉ እነሱን ወደ እግዚአብሔር መንግሥት ለማምጣት እኛ የተላክን መልእክተኞች ነንና ይህን ታሳቢ በማድረግ ከታዘብኩት አሁን በየሚዲያው ላይ ከሚለቀቀው አንዳንድ አትድረሱብን፣ አንመጣባችሁም፣ አትምጡብን፣ እኛ እንደዚህ ነን እናንተ እንደዚህ ናችሁ የሚል የተለያየ ትይታ ወይም የተለያየ ቪው በመያዝ የተላክንበትን ዋናውን አጀንዳ የዘነጋን ይመስለኛል። እና እንግዲህ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሁላችንም አንድ የሚያደርግ ጥላ ተደርጎ ካውንስሉ እንደ ምክር ቤት ሁላችንንም ይዞ ከመንግስትም የህጋዊ ሰውነት የሃይማኖት ህጋዊ ሰውነት ይዘን መብታችን ተከብሮልን በካውንስሉ ጥላ ስር ተሰብስበን አንዱን የእግዚአብሔርን ስራ እንድንሰራ ወንጌል እንድንሰራ ትልቅ ተልእኮ እንድንሰራ የተላክን ሰዎች ስንሆን ግን እስከ ዛሬ ድረስ በዚህ ሂደት ውስጥ የተመለከትኩትና ያየሁት ነገር የእግዚአብሔርን ልብ የእግዚአብሔርን ሐሳብ ያገኘን አይመስለኝም። የእግዚአብሔር ሐሳብ የእግዚአብሔር ልብ ምንድን ነው ስንል እንግዲህ የመጀመሪያውን ነገር ስንመለከት ጌታ ኢየሱስ ክርስቶስ በነበረበትና በዚህ ምድር ላይ ባገለገለበት ዘመን አንድ ሰው ከደቀ መዛሙርቱ ዘንድ ያልሆነ በጌታ በኢየሱስ ስም በመጠቀም አጋንንት ሲያወጣ ሐዋርያቱ አይተውት አግደውታል። በዚህ ስም እንዳትጠቀም፣ ይህ ስም ለአንተ አልተሰጠህም፣ በእኛ ብቻ ነው የሚሰራው፣ ለእኛ የተሰጠን ስም ነው እንጂ አንተ መብት የለህም የሚል አይነት ነገር አግደውት በጣም ደስ ብሏቸው ይህን ነገርማ ጌታ ይስማማበታል፣ ጌታም ከኛ ሐሳብ ጋር ይተባበራል፣ ጎሽ ይለናል በሚል ሐሳብ ይመስለኛል መጥተው ለኢየሱስ ሪፖርት አደረጉ። ለኢየሱስ ሪፖርት ሲያደርጉ ጌታ ኢየሱስ ክርስቶስ ይመለስላቸው መልስ እነሱ ኤክስፔክት ከሚያደርጉት ከሚጠብቁት ውጭ እንደሆነ እንመለከታለን። ለምን ተቃወማችሁት ወይም ለምን ከለከላችሁት? የማይቃወመኝ
ከኔ ጋር ነው በሚል መልሶላቸዋል። እንግዲህ እኔና እናንተ ጌታን ካገኘን በኋላ በእግዚአብሔር ቃል ላይ ባለን ግንዛቤና የመረዳት ልካችን የተለያየ እይታ ቢኖረን የተለያየ መረዳት ቢኖረንም በዋናነት ወይም ዋና በሚባሉ ፒላሮች ላይ ካውንስሉ በእምነት መግለጫው ላይ ያስቀመጠውን ፒላር ተከትለን በዛ ተስማምተን ሁላችንም ሕጋዊ ፈቃድ ወስደን እየሰራን ነው። እንግዲህ በካውንስሉ በሥላሴ ሦስትነትና በመለኮት አንድነት የሚያምኑትን በመጽሐፍ ቅዱስ የበላይ ባለስልጣን የሚያምኑትን እንዲሁም ደግሞ አምስቱን ብቻዎች ጸጋ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ የሚባሉትን ሌሎችንም እንደዚሁ ፒላሮችን ወይም አምዶችን የምናምነን ብለን ተስማምተን ሁላችንም ተያይዘን እየሰራን ነው። ስለዚህ አሁን እንግዲህ ሚዲያም እግዚአብሔር ሰጥቶናል። በሚዲያም ላይ በአንድነት በፍቅር በመያያዝ ስራ እንድንሰራ ታስቧልና እግዚአብሔር የሰጠንን ሚዲያም ለተፈለገው ለወንጌል ዓላማ ፍቅራችንን የምንገልጥበት አንድነታችንን የምንገልጥበት ፕላትፎርም መሆን ሲገባው የምንለያይበት፣ የምንደባደብበት፣ የምንጨቃጨቅበት በውጭ ላሉት መድኃኒት መስጠት ሲገባን በረከት መሆን ሲገባን ሚዲያ ላይ የኛ ገበና ወጥቶ እርስ በርሳችን የምንከፋፈልበት የምንከፋፋበት በጎሪጥ የምንተያይበት ሁኔታ ተፈጥሮ በጣም ያሳፍራል እና ይህንን ዛሬ እኔ በተሰጠኝ ኃላፊነት እግዚአብሔርም ስለሚጠይቀኝ በዚህ በሚዲያ መስኮትም ቀርቤ የታዘብኩትን ነገር በማየት ዛሬ መከፋፈልና መለያየት ላልዳነው ይሄ የወንጌል ብርሃን የክብረ ወንጌል ብርሃን ላልበራለት ለበርካታ ሕዝብ ምንድነው ፋይዳው? ፋይዳው ምንድነው? በዙሪያችን ብዙ ወንጌል ያልገባቸው ሰዎች እያሉ እኛ ግን በትንሹም በትልቁም እየተለያየን ዶክትሪኖችን እያነሳን የኔ ዶክትሪን ከዛ ዶክትሪን ይሻላል ይበልጣል በሚል የምንጨፋጨፍበት የምንደባደብበት ምክንያቱ አልገባኝም። እንግዲህ አንድ ነገር አስቡ። መጽሐፍ ቅዱሳችን ላይ እንግዲህ ከበጉ ሐዋርያት መካከል ስፔሻሊ ቅርብ የሆኑ የጻፉ ከጌታ ጋር አብረው የኖሩ የበሉ የጠጡ ያደረገውን ታምራት በዓይኖቻቸው ያዩ የዓይን ምስክሮች የሆኑ የበጉ ሐዋርያት አሉ እና ከበጉ ሐዋርያት በኋላም ደግሞ ጌታን መገለጥ ያየው ሐዋርያው ጳውሎስ ጌታ በራእይ እንደጠራውና ወንጌልን ለአሕዛብ ሐዋርያ ሆኖ ያገለግል እንደነበረ አይተናል። እንግዲህ ሐዋርያው ጳውሎስ ከመጣ በኋላ ጥርጣሬ ነበራቸው። አሳዳጅ፣ ነፍሰ ገዳይ ከካህናት አለቆች ስልጣን ተቀብሎ በስልጣን በፍቃድ ሲደበድብ በመንገድ ላይ ያገኛቸውን የክርስቶስን ደቀ መዛሙርት ሲገድል ሲያስገድል ምስክር ሆኖ የታየ ሰው ነው። ይህን ሰው ጌታ ተገናኘውና ለወጠው። ከለወጠው በኋላ ግን በመገለጥ ታላቅነት ዓይኑ ተከፍቶ የልቡ መብራት በርቶ ወደ 13 የሚሆኑ ደብዳቤዎችን ጽፏል። የቤተ ክርስቲያንን ቅርጽ ቤተ ክርስቲያን በምን አይነት መዋቅር በምን አይነት ቅርጽ መሆን እንዳለባት የጻፈልን እሱ ነው ሐዋርያው ጳውሎስ። እንደገና በክርስቶስና በቤተ ክርስቲያን መካከል ያለውን አንድነት አሕዛብ የሆንን እኛ ወይም ደግሞ እስራኤላውያን ያልሆንን እኛ በእግዚአብሔር የመዋጀት ፕሮግራም ውስጥ እንዴት በክርስቶስ ኢየሱስ የምንዋጅበትን ከአካሉ ጋር አንድ የምንሆንበትን ሚስጥር እግዚአብሔር ከዘመናት ጀምሮ ሰውሮ የነበረውን ሚስጥር ታናሽ ለመሆን ለእኔ አበራልኝ ብሎ ይህን ሚስጥር የገለጠልን ጳውሎስ ነው። በጳውሎስና በጴጥሮስ መካከል ስንመለከት ክርስቶስን ማን ነው የበለጠ የተረዳው ያወቀው ብለን ስንል ከጳውሎስና ከጴጥሮስ እንደው ብናነጻጽር ጴጥሮስ ከክርስቶስ ጋር አብሮ በልተዋል፣ አብሮ ኖረዋል፣ አብሮ ጠጥቷል። ክርስቶስን በዓይን ያየው የዓይን ምስክር ነው። ሐዋርያ ጳውሎስ ግን ይህንን እድል አላገኘም። ነገር ግን ክርስቶስን በመረዳትና
በማወቅ ጉዳይ ላይ ከጴጥሮስ በላይ ብዙ መረዳቶችን ዛሬ እንኳን እኛ አጥንተን መረዳቱን በትክክል ሆልድ ያላደረግንለት የእሱን ያህል መረዳት እንኳን ያላገኘንለት ጳውሎስ ነው። ጳውሎስ በመገለጥ ታላቅነት እስከ ሶስተኛ ሰማይ በመነጠቅ በሰው ሊነገር የማይችል ነገር የሰማ የተረዳ ሰው ሆኖ እናየዋለን። እና ዛሬ ይህን ካለን ጳውሎስ እንግዲህ ከ14 ዓመት በኋላ ወደ ኢየሩሳሌም ቤተክርስቲያን መጥቶ የሚያስተምረውንና የሚናገረውን በተለይ ገላትያን መጽሐፍ ላይ ስንመለከት ዋኖች ለተባሉት አዕማድ ለተባሉት ለኢየሩሳሌም ቤተክርስቲያን ላሉት የበጉ ሐዋርያት አሳወቃቸው ይላል። ከየት መጣ ይህን አድቫንስድ የሆነ መገለጥ ከየት መጣ ከኛ በኋላ መጣ በሚል በምቀኝነት በጥላቻ አንቀበልህም በሚል አንተ ሰው አሳዳጅ ነህ አውሬ ነህ ምናምን አላሉትም። ግን ሰሙት። አንዱን መንፈስ ስለጠጡ አያችሁ። አሁን የመረዳቱ ጉዳይ አይደለም፣ የመገለጡ ጉዳይ አይደለም። ክርስቶስ በአራት ነጥብ በቅቷል፣ እዚህ ጋር ነው የኔ ጉዳይ ያለው ጉዳይ የለም። ገና የምነግራችሁ ብዙ ነገር አለኝ። አሁን ልትሸከሙት አትችሉም። የእግዚአብሔር መንፈስ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ እኔ ነገርኳችሁን ያሳስባችኋል ብሎ ለመንፈስ ቅዱስ ነው ተወልደን ሄደው። እንግዲህ በመንፈስ ቅዱስ ዘመን ደግሞ ጳውሎስ አይኖቹ ተከፍተው በመገለጥና በመንፈስ ተሞልቷል። ስለዚህ ክርስቶስን ከጴጥሮስ በላይ የተረዳው ማን ነው ስንል ጳውሎስ ነው። ስለዚህ እነ ጴጥሮስ እነ ዮሐንስ እነ ያዕቆብ አዕማድ የሆኑት የቤተክርስቲያን ሰዎች ከኋላ የመጣ ዓይን አወጣ አላሉትም። ስለዚህ ቀኝ እጃቸውን ሰጡት። አብረው በመያዝ በመጀመሪያዋ የቤተክርስቲያን ታሪክ ላይ የጳውሎስንና የሐዋርያቱን አንድነት እናያለን። እንግዲህ ይህን ስንል ጌታ ኢየሱስ ክርስቶስ ዮሐንስ 17 ላይ የሚጸለየው እኮ በክርስቶስ ኢየሱስ የምናምን እኛ አንድ እንድንሆን እንድንያያዝ፣ መከፋፈል በመካከላችን እንዳይኖር፣ መለያየት በመካከላችን እንዳይኖር እንደሆነ መጽሐፍ ቅዱስ ስለ አንድነት አስተምሯል። መለያየት ከእግዚአብሔር አይደለም። መለያየት ከሰይጣን ነው፣ ከጨለማ ነው። መለያየት ባለበት ህብረት በሌለበት የእግዚአብሔር ኃይል ሊገለጥ አይችልም። የእግዚአብሔር መልስ ለምድራችንም በረከት ሊሆን አይችልም። ስለዚህ ዛሬ በተለያየ አብያተ ክርስቲያናት ውስጥ አዕማድ ሆነው የሚታዩ ትልልቅ አብያተ ክርስቲያኖች በኢትዮጵያ ታሪክ ላይ ልናመሰግናቸው የሚገባቸው ዛሬ ለእኛ መወለድ ለእኛ መምጣት ምክንያት የሆኑ አባቶች አሉ። እነዚህ አባቶች በተረዱበት ዶክትሪናቸውን ባስቀመጡበት ሴት ባደረጉበት መንገድ ላይ የራሳቸውን ይዘው ይሄዱ። በዛ መንገድ ደግሞ አንሄድም፣ እኛ ደግሞ የገባን ይሄ ነው አብዴት አድርገናል ብለው ደግሞ የተነሱ ኒው መርጅድ ቸርች የሆኑ ቸርቾች ደግሞ ካሉ እነሱም በገባቸው ይሄዱ። በዋና ጉዳዮች ላይ አንተላለፍ። ደህንነት ጉዳይ ላይ በአንዳንድ አዕማድ የሆኑ ትምህርቶች ጉዳይ ላይ አንተላለፍ እንጂ በዚህ አሁን በአምስቱ ጸጋ ስጦታዎች እኛ በሐዋርያት በነቢያት አናምንም አንሾምምም። እነሱ እንደነዚህ አይነት የሚሾሙና በዚህ የሚያምኑ አብያተ ክርስቲያናትን በእኛ መድረክ ላይ አይቆሙም፣ እኛም በእነሱ መድረክ ላይ አንቆምም የሚል ወፋፍራም ግድግዳ እየሰራን ካታጎራይዝ በማድረግ እንደ ሌላ ሃይማኖት በመቁጠር በመግፋት እንደዚህ አይነት ስራዎችን መስራት ከኔና ከናንተ አይጠበቅም። አንድ ነገር ልንገራችሁ፣ መንግስቱ ቤቱም የእግዚአብሔር ነውና እኛ ከእሱ ጋር አብረን የምንሰራ ሰራተኞች በመሆናችን ልዩነትን ወይም ደግሞ መከፋፈልንና ጥላቻን መለያየትን አግራቤት በማድረግ የምንሰራ ከሆነ ባለቤቱ የሆነ ቀን ላይ የሆነ ጊዜ ላይ እንደሚጠይቀን ልብ ልትሉ ይገባል። ስለዚህ መለያየትን የምንለያይበትን ኢሹዎችን እየፈጠርን ሁላችንም በየመድረኮቻችን በየሚዲያ መስኮቶቻችን እየወጣን መግለጫዎችን ማንበባችን ከስር ደግሞ ያለን ደግሞ እነዚህ ሰዎች ሐሰተኞች ናቸው እንደዚህ ነው የብሽሽቅና ከኛ የማይጠበቅ ትክክለኛ ያልሆነ ባህሪዎችን እያሳየን በመሆናችን አባቶች የምትባሉ ትልልቅ ቤተክርስቲያን እየመራችሁ ያላችሁ ሰዎች ምን አይነት ሁኔታ ላይ ነው ያላችሁት? እንደገና ከስር ደግሞ ያለን እኛም ደግሞ ልንያዝ ይገባናልና ፕሊስ አንድ ቦታ ላይ አንድ ትልቅ ሰው የተናገረውን አልረሳም። ምንድን ነው ያለው? እባካችሁ አንድ ሁኑ፣ ተያያዙ። እኔ የማመልከው አምላክ
እኔ የማመልከው አምላክ 99ን ትቶ የጠፋውን አንዱን ፍለጋ የሄደውን ኢየሱስን ነው የማመልከው። እና ወንድሞቻችሁ ስተው ከሆነ የምትመክሩበትን ፕላትፎርም አዘጋጁ፣ ምከሩ፣ አስተምሩ የሚል ምክር ሰጣን እና አንድ ለመሆን በጣም ስንቸገር አይቻለሁ። ተያይዞ ለመቆም ስንቸገር አይቻለሁ። ብዙዎቻችን እኔ ቤስት ነኝ፣ የኔ መረዳት ትክክል ነው፣ የኔ እውነት ነው የሚል ሌላው ደግሞ ሐሰተኛ እንደሆነ ሌላ ሃይማኖትም እንደሆነ አይነት ስዕሎች እየተሳሉ ነው እና እባካችሁ በሚያጨቃጭቀን በሚያነታርከን ነገር ላይ ጥቅም ከሌለው ወደ ጎን እንተወው እና ወንጌልን እንስራ፣ እናስተምር፣ ፍቅራችን ይገለጥ፣ መያያዛችን ይገለጥ። ለካውንስሉም የቤት ስራ አንሁን። ካውንስሉ ከተመሰረተ ጀምሮ በከባድ ፈተና ውስጥ እያለፈ አየዋለሁ። በከባድ ችግር ውስጥ እያለፈ ነው እና ካውንስሉን ውጥረት ውስጥ የሚከት የኢትዮጵያን ሕዝብ ወንጌል አማኙን ውጥረት ውስጥ የሚከት እናንተ መቼ አንድ ሆናችሁ? መጀመሪያ እናንተ አንድ ሁኑ ብለው ወንጌል የምንሰብካቸው ሰዎች ወይም ደግሞ እውነት የምንነግራቸው ሰዎች መጀመሪያ እናንተ አንድ ሁኑ፣ መጀመሪያ በፍቅር ተመላለሱ ብለው ነገር እኔና እናንተን ላይሰሙን ይችላሉ እና ይህንን ልብ ብላችሁ እንድትመለሱ እነግራችኋለሁ። ማለት ልክ አይደለም። እኔ ይህንን ማወራው ይህንን የምናገረው ለወንጌል ስርጭትም ለወንጌል ስራ የእኛን ምስክርነት የእኛን እውነተኛነት የእኛን ፍቅር አይተው ለሚመጡ ሰዎች እንቅፋት የሚፈጠር ነው እንጂ ሌላ ነገር አይደለም። ሌላው የእግዚአብሔር ክንድስ የእግዚአብሔር ስራስ እንዴት በመካከላችን ሊገለጥ ይችላል? እንዴት ሰዎች ሊፈወሱ ይችላሉ? ሀገራችን ኢትዮጵያንስ እንዴት ነው ምንባርካት? እኛ አንድ ሳንሆን ለሀገር በረከት መሆን እንችላለን ወይ? ኢትዮጵያ ከኛ የምትጠብቀው ብዙ ነገር አለ። እንድናጣፍጣት ጨው ስለሆንን የምድራችን እንድናጣፍጥ ለውጭ ላሉትም ሰዎች ለዜጎቻችን በረከት እንድንሆን እንድንጸልይ ተያይዘን ለሀገር መሪዎች እንድንጸልይ፣ ለሀገር ልማት እንድንጸልይ፣ ሰላም በሀገራችን ላይ እንዲሰፍን፣ ጦርነት እንዲቆም፣ እጅ ለእጅ እንድንያያዝ፣ የሰዎች ያዘነ የውስጥ ነገራቸው የቆሰለ ነገራቸው እንዲፈወስ መልእክትን እንድናስተላልፍ፣ እርቅን እንድናወራ፣ ሰላምን እንድናወራ፣ ንጹሕ የሆነውን ነገር እንድናስብ፣ ምስጋና ያለበትን ነገር እንድናስብ፣ ጭምትነትን እንድናስብ፣ ፍቅርን፣ የወንድማማች መዋደድን እንድናስብ፣ እነዚህን ነገሮች እንድናስብ እንጂ ማይሆን ነገር እያሰብን ማይሆን ነገር ሚዲያ ላይ ይዘን እየወጣን እንደው ማፈሪያ እንዳንሆን እባካችሁን ተመለሱ እላለሁ። ሌላው በዚህም አሁን በተለያየ ኦፊስ ላይ እናገለግላለን የምትሉ እውነትን ይዛችሁ ሳይሆን ገንዘብን ለመስራት ገንዘብን በመፈለግ ብቻ እንደሚባለው ድሃውን ሕዝብ በዲሰፕሽን ማኒፕሌት በማድረግ ገንዘብ በመሰብሰብ የተለያየ ነገር በመሸጥ ገንዘብ ለመሰብሰብ ሕዝቡን የማራቆት ነገር ላይ ካለን ይህንንም የቤቱ ባለቤት እግዚአብሔር ነውና እባካችሁ በእንደዚህ አይነት አገልግሎት ያላችሁ ሰዎች ገንዘቡን ሳይሆን ሕዝቡን ፈልጉ፣ ሕዝቡን አገልግሉ፣ ሕዝቡን አጥቀሙ። ሕዝቡ ከተጠቀመ ሕዝቡ ሕይወቱ ከተቀየረ ለእግዚአብሔር ስራ የሚያስፈልገውን ነገር አለማምጣት አይችልም። ስለዚህ መኒ ሲከርስ ሆነን ገንዘብ ፈላጊ ብቻ ሆነን ሕዝቡን መበደልም የለብንም። ይህንን ነው። ሌላው በተለያየ አካሄድ ሚዲያ ላይ የሚታዩ በጣም ሰቅጣጭ የሆኑ አንገት የሚያስደፉና የሚያሳፍሩ አንዳንድ ልምምዶችና እንቅስቃሴዎች ይታያሉ እና በተለያየ እግዚአብሔር አስነስቶናል ጠርቶናል የምትሉ ሰከን ብላችሁ ጳውሎስን ምሳሌ በማድረግ እነ ጴጥሮስን ምሳሌ በማድረግ ባይብል ላይ በእግዚአብሔር ቃል ላይ ያሉትን ሰዎች ምሳሌ በማድረግ የኢትዮጵያንም አውድ የጠበቀ አካሄድ በመሄድ በትክክል ምሳሌ በሆነ ሁኔታ የእግዚአብሔርን ቃል እውነት በማስተማር እንደ ልቡ በመሆን ሕዝቡን ልንጠብቅ ልንመገብ ይገባናል እና ቤተክርስቲያን እንደው የኢንተርቴይንመንት ቦታን ብቻ መሆን የሌለባትም እውነት የሚገለጥባት ፍቅር ክርስቶስ የሚታይባት የወንድማማች መዋደድ የሚገለጥባት እንድትሆን የበኩላችን እንድናደርግ ቆም ብለን የወደቅንበትን ቦታ የተንሸራተትንበትን ቦታ በትክክል ብናይ እንደው ባለቤት እንደሌለው ቤቱን ባናደርግ እላቸዋለሁ። ለዚህም ደግሞ ልንመካከር ይገባናል እንጂ ልንለያይም አይገባንም። የሳቱትን
የመመለስ የሳቱትን የማረም የአባቶች ኃላፊነት ነውና ይህን ብናደርግ ብዬ እንደው ለመምከር ያህል በዚህ በሚዲያ ፕላትፎርም ላይ መጥቻለሁና እስኪ እንደው ወደ ልባችን እንመለስ። ስንት ያልዳነ ሕዝብ እያለ ሚዲያዎቻችን ዛሬ የመለያየትና የመከፋፈል መስኮቶች ሆነዋል፣ የሚያሳፍር ሆነዋልና እንደው ወደ ልባችን ተመልሰን እግዚአብሔርንም ይቅርታ ብንጠይቅ ብንመለስ ከወዴት እንደወደቀን ብናይ ለቤተ ክርስቲያን መራኮት ምክንያት እንዳንሆን ለድርቀት ምክንያት እንዳንሆን በማለት በጌታ ፍቅር ጠይቃቸዋለሁ። እንመለስና ወደ ልባችን እንመለስ። ለካውንስሉም የቤት ስራ፣ ለሀገርም ለመንግስትም የቤት ስራ አንሆን የሚል የከበረ ምክሬን አቀርባለሁ። በእርግጥ ይህንን ምክሬን ሰምተው ወደ አእምሯቸው የሚመለሱ ብዙ ሰዎች እንዳሉ አስባለሁ እላለሁ። የጌታ ጸጋና ሰላም ለሁላችሁ ይሁን። ተባርካችኋል። በረከቱ ይትረፍረፍ ይብዛም። እግዚአብሔር የእጆቻችሁን ስራ ይባርክ፣ አገልግሎታችሁን ይባርክ። የቤተክርስቲያን መሪዎች ለሀገር በረከት እንድትሆኑ ለምድራችን ተያይዘን በአንድ ልብ እንድንጸልይ አሳስባችኋለሁ። ጌታ ዘመናችሁን ይባርክ። አመሰግናለሁ።